ዘመን ዝም ስትለው ፈሪ ያደርጓል። እንዲሁም ደግሞ እሺ ስትለው ሞኛ ሞኝ ጅል ምናምን ያደርጉሃል። ምንም የማታውቅ ምንም የማትችል ያደርጉሃል። አየህ ወዳጄ፣ ለሁሉም አንጠቅምም። እቺ ምድር እኮ እንዲህ ነች። በቃ ለሁሉም አንሆንም፣ ለሁሉም አንመችም። ይሄ የሆነው ከየት የመጣ ነው? የዋ ስትሆን ነው፣ ደግ ስትሆን ነው፣ የፍቅር ሰው ስትሆን ነው። ይሄ ካልሆነ ግን እንደዛ ሊሉ አይችሉም። ክፉ ስትሆንማ ትወደዳለህ፣ ባለጌ ስትሆንም ትወደዳለህ። አሁን ግን ደግ ጥሩ መልካም ሰው ስትሆን ግን ትጠላለህ። ታዲያ ክርስቶስ አልተጠላም እንዴ? ክርስቶስ ሁሉም ተቀብሎታል እንዴ? ክርስቶስን አልጠሉትም? አልገረፉትም? አልሰቀሉትም? ታዲያ አንተ ብትጠላ ምንድነው? እስኪ ብትጠላ ቀላል እኮ ነው። ስለዚህ ወዳጅ አሁን በዚህ ዘመን ራስህን በእግዚአብሔር ፍቅር ብቻ ራስን መጠበቅ ነው የሚያዋጣ። ሌላ ደግሞ ልንገርህ ወዳጅ፣ ሌላ ልንገርህ። አንተ ቤትህን ሰላም ስላደረክ፣ ልጆችህን በሰላም ስለመራ፣ ልጆችህን በሰላም ወደ ትምህርት ቤት በሰላም ስለሸኛቸው፣ የሥራ ቦታ በሰላም ስለመራ፣ የሥራ ቦታ ሰላም ስለሆነ ይቀኑብሃል። ይሄ ለምን? ይሄ ይገርማል። ይሄ ብቻ እንዳይገርም ታመ ስለተኛ አልጋ ላይ ታመ ስለተኛ ደልቶት ነው ተኛ ትባላል። ኧረ ምን ይሄ ብቻ ልንገርህ፣ ሌላም ልጨምርልህ። አንተ ስራ ቦታህን ሰላም ስላደረክ፣ በሰላም ስለኖርክ፣ ስላለማ፣ አንድ ስላደረክ፣ በአንድነት ስለበላችሁ ስለጠጣችሁ ይቀናብሃል። እንዴት አድርጌ ልቀማው? እንዴት አድርጌ ልበትነው? እንዴት አድርጌ አንድነታቸውን ላበላሸው እያለ እንቅልፉ ነጥተው ሌሊቱን ሙሉ እየተሰቃየ ያድራል። አንተ ላይ ሴሮን ሲሸርብ ያድራል። ግን ያሸንፍ ይሆን? ሌላ ደግሞ ልንገርህ፣ ሌላ ሊጨምርልህ። አንተ ምንም አይኑርህ፣ በመጀመሪያ ስለለበስክ ይቀናብሃል። ሌላ የዘመኑ ሰይጣን ነው እየነገርኳችሁ ያለሁት። የዘመኑ ዲያብሎስ ነው እየሰራ ያለውን ስራ እየነገርኳችሁ ያለሁት። የዘመኑ ዲያብሎስ ምን እያደረገ ያለ እንዴት እንደተጫወተብን እየነገርኩ ነው። በደንብ ስማኝ ወንድሜ፣ በደንብ ስምኝ ወዳጆቼ፣ ስሙ። ሌላ ምን ያደርጋል? ምንም አይኑርህ፣ ጤና ብቻ ስላለ ቀዝቃዛ ውሃ ብቻ በሰላም ጠጥተህ ስላደርክ፣ በሰላም ብቻ ስለውለህ ስለገባ፣ ገብተህ ስለወጣ፣ ጤና ስላለ ይቀናብሃል። ተመለከት። ሌላ በቃ ይቀናብሃል። ኧረ ይሄማ ትልቅ ነገር ነው፣ ትልቅ ነገር ነው ይሄ። ሌላውን ልንገርህ ደግሞ፣ እዚህ ምድር ላይ ስለተፈጠርክ ብቻ፣ ወደዚህ ምድር ስለመጣ ብቻ ይቀናብሃል። ሌላ በቃ ወደዚህ ስለመጣ ብቻ ይቀናብሃል። ይሄ እየሆነ ያለው ዲያብሎስ በሰው ልጅ ላይ አድሮ ይሄን እያደረገ ነው። ለምን ስለሆነ? መንገዱን ስለከፈትክለት፣ በሩን ስላልዘጋው፣ ሁሉንም ክፍት ስላረክለት፣ በሁሉም ከፍተህ፣ በእጅህም ከፍተህ አስገባ፣ በዓይንህም ከፍተህ አስገባ፣ ምላስንም ከፍተህ አስገባ፣ በእግርም አስገባ፣ በሁሉም ክፍት አደረክለት፣ ገባበት። አየህ፣ እየተሰቃየ ያድራል። ሌሊቱን ሙሉ እንዴት አድርጌ ልግደለው፣ እንዴት አድርጌ ላጥፋው፣ ሰላማቸውን እንዴት አድርጌ ብጥብጥ አድርገው የሚሉ በየስራ ቦታችን በየቤተሰቦቻችን የሉ። ለማጣላት ብቻ ሆን ብለው በገንዘብ እየተገዙብን የሉ አሉ። ይሄ ሁሉ እየሆነ ነው ያለው። ለዚህ ብልጥ መሆን ያስፈልጋል። ወበፍቅሩ ለእግዚአብሔር ተአቀቡ ያለውን አሁን ተግባራዊ ማድረግ ያስፈልጋል። ለምን ካልክ በእግዚአብሔር ፍቅር ራስህን ጠብቅ፣ ራሳችንን እንጠብቅ። አይጠቅመንም። አየን። በቃ አንድ ነገር ልንገራችሁ። ተገዳደለን። ወንድሙ ገደለ፣ ልጅ አባቱን ገደለ፣ ልጅ ቤተሰቡን ገደለ። ብዙ ነገሮች ተደራረገን። በቃ ተፋጀን። ሁሉንም ነገር ተደርጎ የማይታወቀውን ሁሉንም ነገር አደረገን። ግን ትርፍ አጣን። በቃ ጽዋ ሞልቶ ፈሰሰ። ውሸት ሲበዛ እውነቱን ያሸነፈ መሰለን። ጨፈረን። በቃ አሁን ወደ አንድነታችን እንመለስ። ወደ አንድ እንምጣ። እናስብ። አእምሯችንን ክፍት እናድርገው።
ለእግዚአብሔር እንክፈትለት። ይግባ እግዚአብሔር ወደ ልባችን፣ እግዚአብሔር ወደ አይናችን ይግባ፣ እግዚአብሔር ወደ አእምሯችን ይግባ፣ እግዚአብሔር ወደ ጆሮአችን ይግባ፣ እግዚአብሔር ወደ ልባችን ይግባ። ይሄ ካልሆነ ከንቱ ነው ወዳጅ። ሌላ የመጨረሻው ደግሞ ልንገር፣ እዚህ ምድር ላይ ምንም አይጠቅመንም። አገራችን በሰማይ ነው። እኛ እዚህ ምድር ላይ አገር የለንም። አገራችን በሰማይ ነው። ምንም ብትሰበስብ፣ ምንም ድሃውን ብታስለቅስ፣ ምንም የዋሁን ብታሳዝን፣ የዋሁን የደጉን ገንዘብ ብትበላ፣ የድሃውን ገንዘብ ብትበላ፣ ድሃ ተበደለ፣ ፍርድ ተጓደለ ብለህ ካልፈረድክ ዋጋህን ከላይኛው ቤት ታገኛለህ። እግዚአብሔር ሰጥቷል ሁሉንም ነገር። ግዛ፣ ምራ፣ ብላ፣ ጠጣ፣ ሁሉንም በእጅ አድርጓል። አሁን ያደረገልህን የሰጠህን እግዚአብሔር፣ ሁሉንም የሰጠህን እግዚአብሔር ከትናንትና ከተኛበት መደብ ላይ ያነሳ እግዚአብሔርን ከረሳ ዋጋህን ይሰጣል። ሰጥቶ አይተነዋል። ንስሐ ከገባ ግን እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ተመለስ ወደ እግዚአብሔር ይላል የእግዚአብሔር የሰራዊት ጌታ እግዚአብሔር። ስለዚህ ወደ ሰላም እንመለስ። በእግዚአብሔር ሰላም፣ በእግዚአብሔር ፍቅር ሁሉንም እናሸንፍ። ስለዚህ ለዚህ ሁሉ መድኃኒት ደግሞ ልንገር ወዳጅ፣ ልንገር፣ ሁሉንም አየን፣ ሁሉንም ተማርን። አሁን ለልጆቻችን ምንድን ነው የምናወርሰው? ምንድን ነው የምናወርሰው ለልጆቻችን? የምናወርሰው ሀብት አለን? የምናወርሰው ትምህርት አለን? የምናወርሰው ታሪክ አለን? ምናልባት እየወረሰ ያለው ምንድን ነው? ውሸት ነው? መስተዳደቡን ነው? መገዳደሉን ነው? መጠላላቱን ነው? ምንድነው እያወረሰን ያለ ነው? እያደገ ላለው ልጅ ምንድነው እያወረሰን ያለ ነው? ምናልባት ይቅርታ ይደረግልኝ፣ ሰሞኑን አይታችሁ ከሆነ ሴቶች በሙሉ ጀበና እየሰባበሩ ነው። አይታችኋል? ጀበናውን እየሰባበሩት ነው። ጀበናው ሲጨርሱ ምን ያደርጋሉ? ይሄ ስርዓት አይደለም፣ ህግም አይደለም። ጀበናው ሲሰብሩ ምን ያደርጋሉ? ምጣዱን ይሰብራሉ። ምጣዱ ሲሰብሩ ምን ያደርጋሉ? መሶብ ውስጥ ያለውን እንጀራ እያወጡ እየሰባበሩ ይጥላሉ። አሁን ሌላውን አትዩት። ይሄ እነዚህ ትልቆች ናቸው ይሄን ስራ እየሰሩ ያሉት። ግን ህፃናቱ ምን እያዩት ነው? ይሄን እያዩ እያደጉ ነው። ህፃኑ ደግሞ ምን ያደርጋል? ጀበና ጉዳዩ አይደለም ለሱ። ይሄን እያየ ሲያድግ ጀበና ጉዳዩ አይደለም። ነገ ተነጎዳ የእናቱን ወገብ ይቆምጣል፣ ይመታታል። ለምን መታኝ? አሃ ባለፈው ይሄን አይቼ ነው። የአባቱን ወገብ ይመታል፣ አባቱን ይገላል፣ ብዙ ነገር ያደርጋል። ይሄ ስርዓት አይደለም፣ ህግ አይደለም። የመጣብን ጉድ ብዙ ነው፣ አውርተንም አንጨርሰው። ይሄ ስርዓት አይደለም። እንዲህ አይነቶች አሉ። ዛሬም እያደረግን ያለነው ለህፃናት እያስተማረን ያለነው ይሄንኑ ነው። ስለዚህ ወዳጄ ለሁሉም ነገር መፍትሄው ምንድነው ካልከኝ፣ የዋሆች ብፁዓን ናቸው ምድርን ይወርሳሉ። አዎ እንደ እባብ ብልጥ ብልህ፣ እንደ ርግብ የዋህ ሁኑ እንዳለው ወንጌላችን፣ እኛም የዋህም ብልህም መሆን ያስፈልጋል በዚህ ዘመን። አዎ እግዚአብሔር ፊት ብልጥ ብቻ አይድንም፣ እግዚአብሔር ፊት ሞኝ ብቻ አይድንም። ዛሬ ሁሉንም ነገር አድርገናል። አሁን ወደ ንስሐ ተመልሰን ታጥበን ከእግዚአብሔር ጋር የምንኖርበት ሰዓት ነው፣ ጊዜ ነው። ወዳጄ ይበቃናል። በቃ እዚህ ላይ ሁሉ ነገር ይበቃናል። እግዚአብሔር ሰላም ነው። እግዚአብሔር ፍቅር ነው። ሰላም እግዚአብሔር አይለያችሁ ወዳጆቼ። እግዚአብሔር ከእናንተ ጋር ይሁን። ስለዚህ ወበፍቅሩ ለእግዚአብሔር ተዓቀቡ።